ጡሩ ሲና። ይህ ስፍራ መለኮታዊ ብርሃን ገዝፎ የሚታይበት፣ ምላሶች በዚክር የሚጠመዱበት፣ ማራኪ የሆኑ አንደበቶች ስለ አኺራ የሚያወጉበት፣ ዕውቀት ከፍ ያለበት፣ ቀልብ የሚረጋበት የአላህ ቤት ነው። ይህን የአላህን ቤት ደረሶች ራሳቸው በምታዩት መልኩ ግዙፍ የሆኑ ምሰሶዎችን ተሸክመው ገንብተውታል። ምንኛ መመረጥ ነው የአላህን ቤት ለመገንባት መታጨት። ይህን ስፍራ ሼህ መሐመድ አማን የቆረቆሩት ሲሆን ከከሚሴ 15 ኪሎ ሜትር ርቀት ላይ ይገኛል። በ1960 ዓመተ ልደት ተመሠረተ። በስፋቱ ወደር የለውም። 625 ሜትር የሚሰፋ ሲሆን በግዙፍ ምሰሶች የተገነባ ነው። የውጭው ምሰሶ 85 እንዲሁም የውስጡ ምሰሶች 41 ናቸው። ጡሩ ሲና ኢልም የሚዛቅበት፣ አኽላቅ የሚቀረጽበት፣ አደብ የሚሰበክበት፣ መተናነስ ተዋዱዕ ከፍ ያለበት፣ የእውቀት ጉጉት የሚጨምርበት፣ ስክነት የረጋበት አጃኢብ ስፍራ ነው።